ሰላም ተማሪዎች አጥኖች ነን። ዛሬ ደግሞ ከባለፈው ክፍል የቀጠለውን የ9ኛ ክፍል ሂስትሪ ስልጣኔዎችን አብረን እናጠናለን። በባለፈው ክፍላችን የግብፅን የተለያዩ ሀገሮችን ስልጣኔ አይተን ነበር። በአሁኑ ደግሞ በዚህ ትምህርት ላይ አውሮፓውያን ከመምጣታቸው ከረጅም ጊዜ በፊት በላቲን አሜሪካ የበለጸጉ 3 ዋና ዋና ስልጣኔዎችን እናጠናለን። እነሱም ማያ፣ ኢንካ እና አዜቴኮች ናቸው። እያንዳንዱ ስልጣኔ ለሂሳብ፣ ለምህንድስና፣ ለግብርናና ለጽሁፍ ከፍተኛ አስተዋጽኦ አድርጓል። በመጀመሪያ የማያዎችን ስልጣኔ አብረን እንይ። ማያዎች በማዕከላዊ አሜሪካ ይኖሩ ነበር። ይህ ዛሬ ደቡባዊ ሜክሲኮ፣ ጓቲማላ፣ ቤሊዝ፣ ሆንዱራስ እና ኤል ሳልቫዶር የሚባሉትን ቦታዎች ያካትታል። ስልጣኔያቸው ደግሞ በ250 እና 900 ዓመት ዓለም መካከል ከፍተኛ ደረጃ ላይ ደርሶ ነበር። ቤተ መንግስቶች፣ ቤተ መቅደሶች እና ክፍት አደባባዮች ያሏቸው የተደራጁ ከተማዎችን ገንብተው ነበር። ፒራሚዶቻቸው ከኖራ ድንጋይ የተሰሩ ሲሆኑ ጫፎቹ ላይ ትናንሽ ቤተ መቅደሶች ነበሯቸው። ማያዎች በሂሳብና በስነ ፈለክ ወይም ደግሞ አስትሮኖሚ በምንለው ከፍተኛ ክህሎት ነበራቸው። በጥንታዊ ዓለም ትክክለኛ የሆኑ የቀን መቁጠሪያዎች አንዱን ፈጥረዋል። የፀሐይን፣ የጨረቃን እና የፕላኔቶችን እንቅስቃሴ በደንብ ይረዱ ነበር። የፀሐይ ግርዶሽንም መተንበይ ይችላሉ። የቁጥር ስርዓታቸው ዜሮን ያካተተ ነበር። ይህ ጽንሰ ሀሳብ በወቅቱ ብዙ ስልጣኔዎችን አልነበረውም ነበር ማለት ነው። ማያዎች የጽሁፍ ስርዓታቸውን ግሊፍስ ከሚባል ምልክት ነበር ያዳበሩት። ይህ ስርዓት ታሪክን፣ ሃይማኖትንና ስነ ፈለግን ለመመዝገብ አስችሏቸዋል። የማያ ጽህፈት ኮዲሴስ በሚባሉ ከዛፍ ቅርፊት በተሰሩ ወረቀቶች ላይ መጽሐፍትንም ጽፈው ነበር። ማያዎች ምርጥ የሸክላ ውጤቶችን፣ ቅርጻ ቅርጾችንና የተሳሉ የግድግዳ ምስሎችንም ሰርተው ነበር። ማያዎች በብዙ አማልክት ያምኑ ነበረ። በቤተ መቅደሶቻቸውም ሃይማኖታዊ ስርዓቶችን ያከናውኑ ነበር። በኋላ ግን በ16ኛው እና 17ኛው ክፍለ ዘመን የስፔን ኃይሎች አብዛኛውን የማያ ክልል ተቆጣጠሩ። ምንም እንኳን አንዳንድ የማያ ማህበረሰቦች ለብዙ ዓመታት በነፃነት መኖር ቢቀጥሉ ማለት ነው። አሁን ደግሞ ሁለተኛውን ስልጣኔ እኒህ የኢንካዎችን ማለት ነው። ኢንካዎች በደቡብ አሜሪካ በተለይም በአንዲስ ተራሮች ይኖሩ ነበረ። ግዛታቸው በአሁኑ ኮሎምቢያ፣ ኤኳዶር፣ ፔሩ፣ ቦልቪያ፣ ቺሊ እና አርጀንቲና ላይ ተዘረጋ ነበረ። መስፋፋታቸው ደግሞ በ1438 ዓመተ ምህረት አካባቢ ነው የተጀመረው። ዋና ከተማቸው በደቡባዊ ፔሩ የምትገኝ ኩስኮ ነበረች። የኢንካ ማህበረሰቦች በጣም ምርጥ መሐንዲሶች ነበሩ። በተራሮችና በሸለቆች አቋርጠው የሚያልፉ ሰፊ መንገዶችን፣ ድልድዮችን እና የዋሻ መረቦችን ገንብተው ነበረ። ይህ የመንገድ መረብ ከ30,000 ኪሎ ሜትር በላይ ይሸፍን ነበረ። ቻስኪ የሚባሉ መልእክተኞችም መረጃውን በግዛቱ ሁሉ ለማድረስ በመንገዶቹ ላይ ይሮጡ ነበረ። ኢንካዎች የድንጋይ ህንፃዎችን ያለማያያዣ ጭቃ ወይም ሞርታር ገነቡ። ድንጋዮቹን እርስ በርስ ጥብቅ ብለው እንዲገቡ አድርገው በመቁረጥ ይጠቀሙት ነበረ። በተጨማሪም እንደ ድንች፣ በቆሎና ኪና ያሉ ሰብሎችን ለማምረት በተራራ ቁልቁለቶች ላይ የእርሻ እርከኖችን ይሰሩ ነበረ። እነዚህ እርከኖች አፈርን ከመሸርሸር የሚከላከሉና ውሃን ለመቆጣጠር የሚረዱ ነበሩ። የኢንካ የዕደ ጥበብ ባለሙያዎች በብረት ስራ ክህሎት ነበራቸው። ከወርቅ፣ ከብርና ከነሐስ እቃዎችንም ይሰሩ ነበር። እንዲሁም ጥጥና ሱፍን በመፍተል ምርጥ ልብሶችንም ይሰሩ ነበር። የጨርቃጨርቅ ውጤቶቻቸውን በጣም ጥራት ያላቸው ከመሆናቸው የተነሳ ስፔናውያን ጸሐፍት በዓለም ላይ ካሉ ምርጥ ጨርቆች እንደሆኑ ገልጸውላቸዋል። ኢንካዎች እንደ ሌሎቹ ስልጣኔዎች ባህላዊ የጽሁፍ ስርዓት አልተጠቀሙም ነበር። በምትኩ ግን ቁጥሮችንና መረጃዎችን ለመመዝገብ ኪፑ የሚባል ቋጠሮ ያላቸው ገመዶችን ይጠቀሙ ነበር። ይህ የህዝብ ብዛትን፣ ግብርን፣ አቅርቦቶችን ለመከታተልም ረድቷቸዋል። የስፔን ኃይሎች የኢንካን ግዛት ከ1532 በኋላ ተቆጣጠሩት። ሶስተኛው ስልጣኔ ደግሞ አዜቴክ ነው። አዜቴኮች በ15ኛው እና በ16ኛው ክፍለ ዘመን መጀመሪያ ላይ በማዕከላዊ ሜክሲኮ ሀያል ግዛትን ገነቡ። ዋና ከተማቸው ቴኖክቲትላን ስትሆን በቴክሳኮ ሐይቅ ላይ ባለ ደሴት ላይ ትገኝ ነበር። ዛሬ ይሄ ቦታ የሜክሲኮ ሲቲ ከተማ ነው። የአዜቴኮች ዋና ከተማ ሰፊ መንገዶችን፣ ቦዮችን፣ ገበያዎችን እና ቤተ መቅደሶችም ነበሯት። አዜቴኮች ከነበሩት ስልጣኔዎች በጣም ጠንካራ ተዋጊዎች ነበሩ። ጎረቤት አካባቢያቸውንም በመውረር ግዛታቸውን አስፋፍተው ነበር። ኢኮኖሚያቸው ደግሞ በግብርና ላይ የተመሰረተ ሲሆን እንደ በቆሎ፣ ባቄላ፣ ዱባና ቃሪያ ያሉ ሰብሎችን ያመርቱ ነበር። የምግብ ምርትን ለመጨመር ደግሞ ቺናምፓስ የሚባሉ ተንሳፋፊ አትክልት ደሴቶችን ገንብተዋል። አዜቴኮች ብዙ አማልክትን ያመልኩ ነበር።
ለእነሱም ክብር ስርዓቶችን ያከናውኑ ነበር። መረጃን ለመመዝገብ ደግሞ ምስላዊ የጽሑፍ ዘዴ ወይም ፒክቶግራፊክ ራይቲንግ ይጠቀሙ ነበር። ግዛቱ በንግድና በግብር የተሳሰሩ ብዙ ከተሞችን ያካተተም ነበረ። በመጨረሻም የአዜቴክ ስልጣኔ በ1521ኛው ዓመተ ዓለም በሄርናንና ኮርቴዝ የሚመሩ የስፔን ኃይሎች የአዜቴክን ግዛት አወደሙት። ከዚያ በኋላ የስፔን አገዛዝ በሜክሲኮም ተስፋፋ። እንደ ቤተ መቅደሶች፣ መጻሕፍት ያሉ ብዙ የአዜቴክ ስልጣኔዎችና ገጽታዎችንም አወደሙባቸው። ሆኖም የአዜቴክ ባህል፣ ቋንቋና ወጎች ዛሬም በሜክሲኮ ውስጥ ይገኛሉ። በማጠቃለያችንም ይሄንን እንበላችሁ። የማያ፣ ኢንካና አዜቴክ ስልጣኔዎች እያንዳንዳቸው ለሰው ልጅ እውቀት ጉልህ አስተዋጽኦ አድርገዋል። በስነ ፈለግ፣ በምህንድስና፣ በግብርና፣ በሂሳብና በጽሑፍ ባስመዘገቡት ስኬት በላቲን አሜሪካና በዓለም ላይ ዘላቂ አሻራን ጥለዋል። እንግዲህ ተማሪዎች ዛሬ 3ቱን ስልጣኔዎች አብረን አይተናል። በቀጣይ ደግሞ የመጨረሻውን የስልጣኔ ክፍል አብረን እናያለን። እስካሁን የተነጋገርነው ግን ግልጽ እንደሆነ እርግጠኞች ነን። ለበለጠ መረጃ አጥኑ.org ብላችሁ ቼክ አድርጉ። ቻው።